ሚካኤል ማለት ደግሞ መኑ ከመ አምላክ ወይም ደግሞ እንደ እግዚአብሔር ያለ ማን ነው ማለት ነው። ቅዱስ ሚካኤል ማን ነው ስንል ገናናው መልአክ ቅዱስ ሚካኤል ከሰባቱ ሊቃነ መላእክት ወይም ደግሞ የመላእክት አለቃዎች ውስጥ አንዱ ሲሆን የመላእክት ሁሉ የበላይ ደግሞ የመላእክት ሁሉ አለቃ ደግሞ ይህ ገናና መልአክ ቅዱስ ሚካኤል ነው ማለት ነው። ሰባት ሊቃነ መላእክት አሉ። የሁሉም ሊቃነ መላእክት ደግሞ አለቃቸው ቅዱስ ሚካኤል ነው። መላእክት ቁጥር ስፍር የላቸውም። መላእክት አእላፍ መላእክት ናቸው። አእላፍ ናቸው። ብዛታቸው አይታወቅም። ነገር ግን ሰባት ሊቃነ መላእክት ወይም ደግሞ የመላእክት ሁሉ አለቃዎች አሉ በየነገዱ የተሾሙ። ቅዱስ ገብርኤል አርባብ በተባሉ ነገደ መላእክት ላይ፣ ቅዱስ ሩፋኤል መናብርት በተባሉት ላይ፣ ቅዱስ ኡራኤል ስልጣናት በተባሉት ላይ፣ ቅዱስ ፋኑኤል መላእክት በተባሉት ላይ፣ ቅዱስ ሳቆኤል ሊቃናት በተባሉት ላይ የተሾሙ ሊቃነ መላእክት ናቸው። ቅዱስ ሚካኤል ደግሞ እንደዚሁ ኃይላት በተባሉ ነገደ መላእክት ላይ የተሾመና የመላእክት ሁሉ አለቃቸው ነው። ስለዚህ ቅዱስ ሚካኤል ማን ነው ስንል ከሰባቱ ሊቃነ መላእክት ውስጥ አንዱ ሲሆን የመላእክት ሁሉ አለቃቸው፣ እንደዚሁም ደግሞ ኃይላት በተባሉ ነገደ መላእክት ላይ የተሾመ የመላእክት ሁሉ አለቃ ነው ማለት ነው። ቅዱስ ሚካኤል ማን ነው ስንል ቅዱስ ሚካኤል ማለት ቅዱስ ማለት ልዩ ክቡር ማለት ነው። ቅዱስ የሚለውን ለብቻ ስንመለከት ማለት ነው። ሚካኤል ማለት ደግሞ መኑ ከመ አምላክ ወይም ደግሞ እንደ እግዚአብሔር ያለ ማን ነው ማለት ነው። ሚካኤል የሚለው ቃል ማለት ነው። ሚካኤል የሚለው ስም ቃሉ የዕብራይስጥ ነው። ሚ የምትለው አለ ብቻ ስንመለከት መኑ የሚል እናገኛለን። ካ የሚለውን ደግሞ ስንመለከት ከመ የሚል እናገኛለን። ኤል ደግሞ አምላክ ማለት ነው። የሁሉም መላእክት ስም ላይ ይህ የመጨረሻው ኤል የሚለው አለ። በስማቸው ላይ የእግዚአብሔር ስም አለ። ሚካ የሚለው ብቻ ማን እንደ እግዚአብሔር ያለ ማን ነው? የእግዚአብሔር ስም አለበት ላዩ ላይ። ኤል የምትለው ለብቻ እግዚአብሔር ማለት ነው። ገብርኤል፣ ሳቆኤል፣ ሩፋኤል እያልን ስንጠራ ኤል የሚለው የእግዚአብሔር አምላካችን ስም ነው። በስማቸው ላይ እግዚአብሔር ስም አለ። ክብር ለአምላካችን ይሁን። ስለዚህ ሚ የሚለው መኑ ነው። ካ የሚለው ደግሞ ከመ ነው። ኤል የሚለው ደግሞ አምላክ ነው። ስለዚህ መኑ ከመ አምላክ፣ በአማርኛው ደግሞ እንደ እግዚአብሔር ያለ ማን ነው ማለት ነው የስሙ ትርጓሜ። ይህ ማለት የቅዱስ ሚካኤልን ስም በጠራን ቁጥር የምንመሰክረው ስለ እግዚአብሔር ነው። በመሆኑም እግዚአብሔር በባህሪ የሚመስለው በስልጣንም የሚተካከለው በምድርም በሰማይም እንደሌለ የሚናገር ልዩ ክቡር ስም ነው ማለት ነው። የነቢያት አለቃ ሙሴ ባሕረ ኤርትራን ለሁለት ከፍሎ ሕዝቡን ያሻገረለትና ፈርዖንን ከሰራዊቱ ያሰጠመለትን አምላክ እግዚአብሔርን በመዝሙር ሲያመሰግን አቤቱ በአማልክት መካከል አንተን የሚመስል ማን ነው? ከቅዱሳኑም ዘንድ እንደ አንተ የከበረ ማን ነው? እያለ አመስግኗል ማለት ነው። ስለዚህ የቅዱስ ሚካኤልን ስም ስንጠራ የቅዱስ ሚካኤልንም የሌሎቹንም መላእክት ስም ስንጠራ ስማቸውን በጠራን ቁጥር የምንመሰክረው ስለ እግዚአብሔር ነው ማለት ነው። ስለዚህ የስሙ ትርጓሜ ምንድነው ስንል ሚካኤል ማለት ማን እንደ እግዚአብሔር ማለት ነው ማለት ነው። መልአከ ኃይል ቅዱስ ሚካኤል፣ መጋቤ ብሉይ ቅዱስ ሚካኤል፣ መልአከ ምክሩ ቅዱስ ሚካኤል እያልን እንጠራዋለን። እነዚህ መጠሪያ ዘርፍ የሆኑ ስሞች ከእግዚአብሔር ዘንድ የተሰጠው የባለሟልነት ክብሩን የሚገልጹ ናቸው። ዝም ተብለው ለአፋቸው እንዲመቻቸው ተደርገው የተሰጡ አይደለም። የባለሟልነት ክብሩን የሚገልጹ ስሞች ናቸው። ለምን መልአከ ኃይል ተባለ? ለምን መጋቤ ብሉይ ተባለ? ለምን መልአከ ምክሩ ተባለ? የሚለውን ደግሞ ማወቅ ያስፈልጋል።
መልአከ ኃይል የተባለበት ምክንያት እግዚአብሔር በሱ አማካኝነት ታላላቅ ስራዎችን በመስራት ኃይሉን ስለገለጸ ዲያብሎስን ከነሰራዊቱ ስላጠፋቸው መልአከ ኃይል ተብሏል። መጋቢ ብሉይ የተባለበት ምክንያት ደግሞ በብሉይ ኪዳን ውስጥ ከእግዚአብሔር እየተላከ ብዙ ታላላቅ ስራዎችን የሰራ በመሆኑ መጋቢ ብሉይ ተብሏል። እስራኤልን መና እያወረደም ሲመግባቸው ነበረ። በክንፉ ከልሏቸው ነበረ። ከግብፅ ባርነትም ነፃ አውጥቷቸው ነበረ። እንደዚህ አይነት ታላላቅ ድንቅ ስራዎችን ስለሰራ መጋቢ ብሉይ ተብሏል። እንደዚሁም ደግሞ መልአከ ምክሩ ይባላል። መልአከ ምክር ወይም ደግሞ የእግዚአብሔር የምክሩ አበጋዝ የተባለበት ምክንያት እግዚአብሔርን በምክሩ ይረዳዋል ለማለት ሳይሆን እግዚአብሔር የሚሰራውን ስራ ለወዳጁ ለቅዱስ ሚካኤል ይገልጽለታል፣ በሱም አማካኝነት ይሰራል ለማለት ነው መልአከ ምክሩ የተባለበት ምክንያት። ያስተውሉ። ስለዚህ ሚካኤል ማለት መኑ ከመ አምላክ ወይም ደግሞ እንደ እግዚአብሔር ያለ ማን ነው የሚል ትርጓሜን እንደሚይዝ ተማምረናል። የምናከብርበት ምክንያት 4 ዋና ምክንያቶች አሉት። እነዚህ ዋና ምክንያቶች ምንድናቸው? የመጀመሪያው በዚህ ዕለት ኅዳር 12 ቀን የምናከብረው በዓለ ሲመቱ ስለሆነ ነው። ቅዱስ ሚካኤል የተሾመበት ዕለት ስለሆነ ነው። ሁለተኛው ደግሞ ቅዱስ ዱራታኦስና ቴዎብስታ ቤት የተገለጠበት እንዲሁም ደግሞ ቤታቸውን የባረከበት ዕለት ስለሆነ ነው። ሶስተኛው ደግሞ እስራኤልን ከግብፅ እየመራ ወደ ሀገራቸው ያስገባበት ዕለት የሚታሰብበት ዕለት በመሆኑ ነው። አራተኛው ደግሞ ቅዱስ ኢያሱን የረዳበት ዕለት ስለሆነ ኅዳር 12 ቀን የገናናው መልአክ የሊቀ መልአኩ የቅዱስ ሚካኤል ዓመታዊ ክብረ በዓል ይከበራል። ቅዱስ ሚካኤል የተሾመበት ዕለት ነው ብለናል። እንግዲህ እግዚአብሔር ቅዱሳን መላእክትን ሲፈጥራቸው በነገድ 100 በክፍለ ነገድ ደግሞ 10 አድርጓቸዋል። አቀማመጣቸውንም ደግሞ በ3 ሰማያት አድርጎላቸዋል። መላእክት ያሉባቸው ከተሞች ከታች ወደ ላይ ስንመለከታቸው ኤረር፣ ራማና ኢዮር ላይ መላእክት ያሉባቸው ከተሞች ናቸው። ወይም ደግሞ ከ7ቱ ሰማያት እነዚህ 3ቱ ሰማያት ኤረር፣ ራማና ኢዮር መላእክት የሚገኙባቸው ናቸው። 10ሩ ክፍለ ነገድ ደግሞ ከነ አለቆቻቸው ስንመለከት የመጀመሪያው አጋዕዝት የሚባሉ ነገደ መላእክት አሉ። አጋዕዝት ስለሚባሉ ነገደ መላእክት የቀድሞ አለቃቸው ሳጥናኤል ነበረ። ሳጥናኤል ሲግድ ደግሞ ቅዱስ ሚካኤል ተተክቷል ማለት ነው። አስተውሉ። ሁለተኛው ነገደ መላእክት ደግሞ ኪሩቤል ነው። ኪሩቤል ለሚባሉ ነገደ መላእክት አለቃቸው ኪሩብ ነው። ሱራፌል ለሚባሉ ነገደ መላእክት አለቃቸው ሱራፊ ነው። ኃይላት ለሚባሉ ነገደ መላእክት ዛሬ ስለ እርሱ እየተነጋገርን ያለነው መጋቢ ብሉይ ቅዱስ ሚካኤል ነው። አርባብ ለተባሉ ነገደ መላእክት ደግሞ አለቃቸው ቅዱስ ገብርኤል ነው። መናብርት ለተባሉ ነገደ መላእክት አለቃቸው ቅዱስ ሩፋኤል ነው። ስልጣናት ለተባሉ ነገደ መላእክት አለቃቸው ሱሪያል ነው። መኳንንት ለተባሉ ነገደ መላእክት አለቃቸው ቅዱስ ሰዳክኤል ነው። ሊቃናት ለተባሉ ነገደ መላእክት አለቃቸው ቅዱስ ሰላታኤል ነው። መላእክት ለተባሉ ነገደ መላእክት አለቃቸው ደግሞ አናንኤል ነው። አስተውሉ። እነዚህም ታዲያ አጋዕዝት የተባሉ ነገደ መላእክት፣ ኪሩቤል የተባሉ ነገደ መላእክት፣ ሱራፌል እና ኃይላት የተባሉ ነገደ መላእክት መኖሪያቸው ኢዮር በተባለ በ3ኛው ሰማይ ነው። አርባብ፣ መናብርትና ስልጣናት የተባሉ ነገደ መላእክት ደግሞ መኖሪያቸው በ2ኛው ሰማይ ራማ ላይ ነው። አስተውሉ። መኳንንት፣ ሊቃናትና መላእክት ደግሞ የሚኖሩት ኤረር በ1ኛው ሰማይ ላይ ነው። አስተውሉ። መላእክት ተፈጥሯቸው እምኀበ አልቦ ሀበቦ ነው። ይህ ማለት አይራቡም፣ አይጠሙም፣ አይራቡም፣ አይዋለዱም፣ አይሞቱም። ተፈጥሯቸው ረቂቅ ነው። ተግባራቸው ዘወትር ቅዱስ 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 እያሉ እግዚአብሔር አምላክን ማመስገን ነው። ምግባቸውም ይህ ነው። ምስጋና ነው ምግባቸው። አስተውሉ እግዚአብሔር ቤተሰቦች። ታዲያ ዛሬ ሊቀ መላእክት ቅዱስ ሚካኤል የተሾመበት ዕለት ነው ስንል ቅዱስ ሚካኤል በጥንተ ተፈጥሮ በኢዮር ኃይላት በተባሉ ነገደ መላእክት ላይ ተሾሞ ነበረ።
ኋላ ግን ሳጥናኤል በካደ ጊዜ እግዚአብሔር ባወቀ አንድም በትህትናው አንድም በደግነቱ በ99ኙም ነገደ መላእክት ላይ የበላይ ሆኖ አለቃ ሆኖ ተሹሟል። ዛሬ የምናከብረው ክብረ በዓል ህዳር 12 ቀን በ99ኙም ነገደ መላእክት ላይ አለቃ ሆኖ የተሾመበትን ዕለት ክብረ በዓል አድርገን እናከብረዋለን። ይህንን ነው የምናስበው። ከፍጥረቱ ግን ከመቤታችን ቀጥሎ የቅዱስ ሚካኤልን ያህል ክቡርና ሩሩህ የለም። በምልጃውም በረዳትነቱም የታወቀ መልአክ ነው። መጽሐፍም ቂም የሌለው ለምሕረት የሚፋጠን ደግ መልአክ ነውና ይለዋል። በብሉይ ኪዳንም በመከራ ለነበሩ ቅዱሳን ሞገሳቸው፣ ክብራቸው፣ ረዳት አዳኝ ቢሆናቸው መጋቢ ብሎ ተሰኝቷል። እስራኤልን 40 ዘመን በበረሃ መርቷል መግቧልም። ቅዱስ መጽሐፍም ስለ እርሱ ብዙ ቦታዎች ላይ ይናገራል። ስለ ገናናው መልአክ ስለ ቅዱስ ሚካኤል አስተውሉ እግዚአብሔር ቤተሰቦች። ዘፍጥረት ላይም ኢያሱ ላይም ትንቢተ ዳንኤል ላይም መዝሙር ላይም ራእይ ላይም እንደዚሁ ስለ ገናናው መልአክ ስለ ቅዱስ ሚካኤል እናገኛለን። ስለዚህ የመጀመሪያው ምክንያት ዛሬ ህዳር 12 የምናከብረው በዓለ ሲመቱ ወይም ደግሞ የተሾመበት በ99ኙም ነገደ መላእክት ላይ የመላእክት ሁሉ የበላይ አለቃ ሆኖ የተሾመበት ዕለት ነው። ሁለተኛው ምክንያታችን ደግሞ ዛሬ የምናከብረው ቅዱስ ዱራታኦስና ቅድስት ቴዎብስታ ቤት ገናናው መልአክ ቅዱስ ሚካኤል የተገለጠበትና ቤታቸውን የባረከበት ዕለት ነው ብለናል። ይህ እንደምንድን ነው እንዴት ነው የሆነው ካልን ደግሞ የእግዚአብሔር ወዳጅ የሆነ ስሙ ዱራታኦስ የሚባል አንድ ደግ ሰው ነበረ። የሚስቱም ስም ቴዎብስታ ይባላል። እነርሱም ታዲያ የእግዚአብሔርን ሕግ የሚጠባበቁ በእግዚአብሔር ሥርዓት ሆነው በሕግ ተጋብተው በፍቅር በአንድነት የእግዚአብሔርን ሥራ እየሰሩ የሚኖሩ ነበሩ። እነርሱም ሁል ጊዜ ያለማቋረጥ የዚህን የከበረ መልአክ የቅዱስ ሚካኤልን የበዓሉን መታሰቢያ የሚያደርጉ ነበረ። ከዚህ በኋላ በሀገር ውስጥ ችግር በሆነ ጊዜ ገንዘባቸው አለቀ። በዚህ ጊዜ እነርሱ ያስጨንቃቸው በሀገር ውስጥ ችግር መግባቱ ገንዘባቸው ማለቁ እነርሱ መራባቸው መጠማታቸው ሳይሆን የገናናው መልአክ የሊቀ መልአኩ የቅዱስ ሚካኤልን ዝክር መታሰቢያውን እንዴት እንደሚያደርጉ ነበር የጨነቃቸው። እኛ ብንራብም ይሻላል፣ እኛ ብንጠማም እንችላለን፣ ነገር ግን የእርሱን ዝክር እንዴት አድርገን እናስታጉላለን ብለው ሁለቱ ቁጭ ብለው ተማከሩ። ከዚህ በኋላ አንድ ሐሳብ አፈለቁ። የከበሩ ልብሶቻቸውን ሁሌ የሚያደርጉትን አይደለም፣ የከበሩ ዕንቁ የሆኑ ልብሶቻቸውን የእርሱንም የእርሷንም አንድ ላይ ሸጠው በዛ በተሸጠው ባገኙት ገንዘብ ደግሞ የዚህን የከበረ መልአክ የሊቀ መልአኩ የቅዱስ ሚካኤልን ዝክር ሊዘክሩ ተስማሙ። አስተውል እግዚአብሔር ቤተሰቦች፣ ሊዘክሩ ተስማሙ ዱራታኦስና ቴዎብስታ። ከዚህ በኋላ ዱራታኦስ ሽጦ ለበዓሉ መታሰቢያ ያደርገው ዘንድ የእርሱንም የሚስቱንም ልብስ ይዞ ወጥቶ ሄደ። በዚህ ጊዜ የመላእክት አለቃ ቅዱስ ሚካኤል በታላቅ መኮንን አምሳል ሆኖ በመንገድ ላይ ለዱራታኦስ ተገለጠለት። ቅዱስ ሚካኤልም ዱራታኦስን ትእዛዝ አዘዘው፣ እንዲህ አለው፣ ወደ በጎች እንዲሄድና በእርሱ ዋስትና በ1 ዲናር 1 በግ እንዲወስድ አዘዘው። ሁለተኛም ወደ ዓሣ አጥማጅ ሄዶ 1 ዓሣ እንዲወስድ አዘዘው። መልአኩም ወደ ቤት ሳይደርስ የዓሣውን ሆድ እንዳይቀድ እንዳይሰነጥቅ አስጠነቅቀው። ወደ ባለ ስንዴም ሄዶ የሚሻውን እንዲሁም በእርሱ ዋስትና እንዲወስድ አዘዘው። አስተውሉ እግዚአብሔር ቤተሰቦች። በታላቅ መኮንን አምሳል ሆኖ ሊቀ መላእክት ቅዱስ ሚካኤል ለዱራታኦስ ተገልጦ ይህንን አዘዘው። ያ ታላቅ መኮንን ዋስ ይሆነኛል፣ ስለዚህ 1 በግ ስጠኝ። ከዓሣ አጥማጁም ዘንድ ሄዶ ያ ታላቅ መኮንን ዋስ ይሆነኛል፣ ከዚህ ዓሣ 1 ስጠኝ። ወደ ስንዴውም ወደ ባለ ስንዴውም እየሄደ ከሁሉም በዛ በመኮንን አምሳል በተገለጠለት በሊቀ መላኩ በቅዱስ ሚካኤል ስም በቅዱስ ሚካኤል ዋስትና ቅዱስ ሚካኤል እንዳዘዘው ሄዶ ወሰደ፣ እንዳዘዘው አደረገ። ታዲያ ይህንን አድርጎ የሚስቱንም የራሱንም ልብስ ሽጦ የቅዱስ ሚካኤልን ዝክር ሊዘክር ወደ ገበያ ለመሸጥ የወጣው ዱራታኦስ በመንገድ ላይ ይህንን በታላቁ በመኮንን አምሳል የተገለጸለትን ቅዱስ ሚካኤል ያዘውን ትእዛዝ አድርጎ ወደ ቤቱ ሲመለስ ቤቱ በበረከት ተሞልቶ አገኘው።
ቤቱ በበረከት ተትረፍርፎ አገኘው። ሚስቱ ድራታውስ ደስ ብሏት አገኛት፣ እጅግም አደነቀ። የዚህንም የከበረ መልአክ የበዓሉን መታሰቢያ እንዳስለመደው ደስ እያሉ አደረገ። የተራቡ ድሆችንም ሁሉ ጠርቶ መገባቸው። እንደ ቀድሞ ከቀድሞም በበለጠ በሚገባ አስተናገዳቸው። ካስተናገዳቸው ከመገባቸው ዝክሩንም ከዘከረ በኋላ ወደ ቤታቸው አሰናበታቸው። ከዚህ በኋላ ያ በታላቅ መኮንን አምሳል ሆኖ የተገለጠለት መኮንን አሳውን ወስደህ እኔ በቤት እስተናገዳለሁ፣ እኔ በቤት መጥቼ እስከምስተናገድ ድረስ ያንን አሳ እንዳትሰነጥቅ እንዳትቆርጥ ብሎ ባዘዘው መሰረት አልነካውም፣ አልቆረጠውም ነበረ። ከዚህ በኋላ ለዱራታዎስና ለሚስቱ ቅዱስ ሚካኤል ለሁለተኛ ጊዜ በቤታቸው ተገለጠላቸው። ዱራታዎስንም የአሳውን ሆድ እንዲሰነጥቅ አዘዘው። በሰነጠቀውም ጊዜ 300 የወርቅ ዲናር በአሳ ሆድ ውስጥ ተገኘ። ክብር ለአምላካችን ይሁን። 300 ዲናር በአሳ ሆድ ውስጥ ተገኘ። ቅዱስ ሚካኤልም ዱራታዎስንና ቴዎብስታን እንዲህ አላቸው፣ ከዚህ ዲናር ወስዳችሁ ለባለ በጉ፣ ለባለ አሳው፣ ለባለ ስንዴው ዕዳችሁን ክፈሉ። የቀረውም ለፍላጎታችሁ ናችሁ። እግዚአብሔር አስባችኋልና በጎ ሥራችሁን፣ መሥዋዕታችሁን፣ ምጽዋታችሁን ተቀብሎላችኋልና በዚህ ዓለም አሳመረላችሁ፣ በኋላኛውም መንግሥተ ሰማያትን አዘጋጅቶላችኋል ብሎ ቅዱስ ሚካኤል ትክክለኛ ማንነቱን ገለጸላቸው። ምክንያቱም መጀመሪያ በታላቅ መኮንን አምሳል ሆኖ ነበረ ይህንን ሲላቸው ነበረ። ኋላ ይህንን ከተናገራቸው ኋላ ቅዱስ ሚካኤል ራሱን ገለጸላቸው፣ ተገለጠላቸው። በዚህ ጊዜ በመሬት ላይ ተደፍተው ሰገዱለት፣ አመሰገኑት። ክብር ለአምላካችን ይሁን። በዚህ ጊዜ ገናናው መልአክ ሊቀ መላእክት ቅዱስ ሚካኤል ባርኳቸው፣ ቤታቸውን ባርኮላቸው ከእነርሱ ተሰወረ። ዛሬ የምናከብረው ይህንን ነው። ዛሬ በሁለተኛ ደረጃ የምናከብረው ይህንን ነው። በዱራታዎስና በቴዎብስታ ቤት ተገኝቶ ሊቀ መልአኩ ቅዱስ ሚካኤል ቤታቸውን ባርኮላቸው እነርሱንም ባርኮላቸው እንደሄደ እንዳረገ እንማማራለን በዛሬው ዕለት። ሶስተኛው ደግሞ በዛሬው ዕለት ኅዳር 12 ቀን እስራኤልን ከግብፅ እየመራ ወደ ሀገራቸው ያስገባበት ዕለት የሚታሰብበት ዕለት ነው ብለናል። ከባርነት ቤት ከግብፅ የወጡትን ሕዝበ እስራኤልን ያስተውሉ። የወጡትን ሕዝብ እግዚአብሔር ቀኑን በደመና አምድ ሌሊቱን ደግሞ በብርሃን አምድ መርቷቸዋል። እስራኤል ዘሥጋን በመንገዳቸው ሁሉ የጠበቃቸው፣ መና ከሰማይ ያወረደላቸው፣ ተአምራትን ያደረገላቸው፣ ማርና ወተት ወደምታፈሰው ርስት የመራቸው፣ በደመና መጋረጃ የጋረዳቸው፣ በክንፎቹም የሸፈናቸው መጋቤ ብሉይ የተባለ ሊቀ መልአኩ ቅዱስ ሚካኤል ነው። ዛሬም ይህንን ነው የምናከብረው። አስተውል እግዚአብሔር ቤተሰቦች። የመጨረሻው ደግሞ ዛሬ የምናከብርበት ምክንያት የገናናው መልአክ የቅዱስ ሚካኤልን ክብረ በዓል የምናከብርበት ምክንያት ዳግመኛ በዚች ዕለት ቅዱስ ሚካኤል ኢያሱን እንደረዳው ቤተ ክርስቲያናችን ታስተምራለች። ይህስ እንደምንድን ነው ካሉ ደግሞ በመጽሐፈ ኢያሱ ምዕራፍ 5 ላይ እንደተጻፈ ቅዱሱ መልአክ ለኢያሱ ተገልጦለታል። እስራኤልን በምድረ በዳ የመራ ሊቀ ነቢያት ቅዱስ ሙሴ ሲያርፍ ታላቅ ሐዘንና ድንጋጤ ተፈጥሮ ነበረ። ኋላ ግን እግዚአብሔር ኢያሱን አስነስቶ አረጋግቷቸዋል። ቅዱስ ሚካኤል 40ውን ዘመን እስራኤልን ደመና ጋርዶ መና ወርዶ ክንፉን ዘርግቶ ጠላትን መክቶ ከሙሴ ጋር እንደመራቸው ከኢያሱ ጋር የሚሆን ዘንድ ከሰማይ ወረደ። በኢያሪኮ አካባቢም የተመዘዘ ሰይፉን ይዞ በግርማ ሆኖ ለኢያሱ ተገለጠለት፣ ታየው። ኢያሱም በዚህ ጊዜ ወደ እርሱ ቀርቦ አንተ ከኛ ወገን ነህን ወይስ ከጠላቶቻችን ወገን ነህ ሲል ጠየቀው። ቅዱስ ሚካኤልም መልሶ እረዳህ ዘንድ እነሆ የሰራዊት አለቃ ሆኜ ተሾሜ መጥቻለሁ አለው። ያን ጊዜ ታላቁ ነቢይ ቅዱስ ኢያሱ በግንባሩ ተደፍቶ ለሊቀ መላእክት ለቅዱስ ሚካኤል ሰገደ። ቅዱሱ መልአክም አክሎ እንደዚሁ የረገጥካት ምድር የተቀደሰች ናትና ጫማህን ከእግርህ አውጣ አለው። ኢያሱ የተባለውን አደረገ። ለዚህ ነው ቤተ ክርስቲያናችን ለመላእክት ጸጋ የጸጋ ስግደት የአክብሮት ስግደት ይገባል የምትለው። በቅዱሳኑ ፊት ጫማ ተለብሶ አይቆምም የምትለው ለዚህ ነው። ያ መሬት ሊቀ መላእክት ቅዱስ ሚካኤል ቢቆምበት ተቀድሷልና፣ ዛሬም ቤቱ በታነጸበት፣ ዛሬም ታቦቱ በተቀረጸበት ቦታ ሁሉ ቅዱሱ መልአክ አለና ጫማን አውልቆ ባጭሩ ታጥቆ መግባት ይገባል። አስተውሉ። ሊቀ መላእክት ቅዱስ ሚካኤል ከኢያሱ ጋር ሆኖ አማሌቅን ጨምሮ የእስራኤልን ጠላት አጥፍቷል።
ቅጥረ ኢያሪኮን አፍርሷል። ምድረ ርስትን አውርሷል። በገባዖን ፀሐይን በቆላተ ኤሎምም ጨረቃን ሲያቆም ከእርሱ ጋር ሆኖ ገና ነው መልአክ ቅዱስ ሚካኤል ኢያሱን ረድቶታል። አስተውሉ። ስለዚህ ዛሬ ህዳር 12 ቀን የሊቀ መላኩ የቅዱስ ሚካኤልን ክብረ በዓል ስናክብር ዝም ብለን ሳይሆን የምናከብረው በእነዚህ ምክንያቶች ነው። እኛ የተዋህዶ ልጆች በየዓመቱ በመሐሌትና በቅዳሴው የምናከብረው በዓለ ሲመቱን በማሰብ ቴዎብስታና ዱራታውስ ቤት ያደረገውን ታምር በማሰብ ቅዱስ ኢያሱን የረዳውን በማሰብ ሕዝበ እስራኤልን ነፃ ያወጣበትን ዕለት በማሰብ ይህንን ክብረ በዓል እናከብራለን። በቀኑ የተደረጉትን በመዘከር በማሰብ እናከብራለን። አስተውሉ። ይህንን ክብረ በዓል ስናከብር ታዲያ ይህንን ክብረ በዓል ስናከብር ቅዱስ ሚካኤልን እንማጸን ያስፈልጋል። የመላእክት አለቃ ቅዱስ ሚካኤል ሆይ የተጨነቁትን ዘውትር እንደምትረዳቸው ሁሉ እኔንም ለመርዳት ክንፍን ዘርግተ ፈጥነ ድረስልን እንለው ያስፈልጋል። ቅዱስ ሚካኤል ሆይ ለሰው ልጅ ይቅርታን ለማስገኘት ወደ ልዑል እግዚአብሔር አሻቅበው ለሚማልዱ አይኖች ሰላምታ ይገባል ብለን እናመሰግነው ያስፈልጋል። ቅዱስ ሚካኤል ሆይ መሬትና ውሃ ያልተቀላቀለበት ከነፋስና ከእሳት ብቻ ለተፈጠረው መላካዊ ገጽታ ሰላም እላለሁ ብለን ልናመሰግነው ያስፈልጋል። የመላእክት አለቃ ቅዱስ ሚካኤል ሆይ ፍጹም የማዳንህን ትድግና በኔ ላይ ትገልጽ ዘንድ በስተቀኝ የቆመ አለውልህ በለኝ እንጂ በርቆና አትመልከተኝ ብለን ልንማጸኑ ያስፈልጋል። የእግዚአብሔር ባለሟል ሆይ በእግዚአብሔር ፊት በጎ መዓዛ ያለውን መስዋዕት የምታሳርግ አንተ ሚካኤል ነህና ጸሎቴን ልመናዬን ሁሉ አሳርግልኝ ብለን ቅዱስ ሚካኤልን ልንማጸን ያስፈልጋል። አንተ ነው ሚካኤል መና